እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ለውጡ ሪፎርም ባይሆን ኖሮ የፌዴራል ስርዓቱ ለመቀጠሉም ዋስትና አልነበረውም። ያደገ ልዩነትና ግጭት መንስኤም ይሆናል። የጸና ሀገረ መንግስት መሸከም የተሳናቸው ተቋሞቻችን የበለጠ ይደቃሉ። በልዩነት ትርክት የከረረው ዋልታ ረገጥነትና ጽንፈኝነት የእርስ በእርስ ግጭትና ፍጅት ብቻ ሳይሆን ማንም የማይቆጣጠረውና የለየለት ስርዓት አልበኝነት ይሰፍናል። ኢትዮጵያ እንደ ሀገር ለመቀጠል የሚያስችላትን አቅሞች በሙሉ የምታጣበት ነበር። በእርግጥም ለውጡ ሀገራችን ከበርካታ አደጋ በግልጽ ታድጓታል ማለት ይቻላል። የርዕዮተ ዓለም እስረኛ ከመሆን ይልቅ ለኢትዮጵያ ተጨባጭ ሁኔታ የሚጠቅሙ እሳቤዎችን በማቀናጀት ለጋራ ብልጽግና መድረስን የሚተልም የመደመር እሳቤን የለውጡ ኃይል ተከለ። በተግባር ለሚታዩ ውጤትም ቅድሚያ ሰጠ። መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። በብሔር በሃይማኖት ወይም በሌሎች ልዩነቶች ላይ የተመሰረተ የጥላቻ ትርክት ፋንታ ሁሉንም የሚያስማማ የሚያስተሳስርና ወደፊት ወይም ወደ ነገ የሚያይ ብሔራዊነት የተሰኘ አሰባሳቢ ትርክት ላይ ትኩረቱን አደረገ። በዚህም የመግባባት ዲሞክራሲ በኢትዮጵያ ሰማይ ስር መታየት ጀመረ። የለውጡ መንግስት በስልጣን ላይ ያለው ወገን ብቻ አሸናፊ የሚሆንበት ወይም ያሸነፈ ሁሉን ይወስዳል አካሄድ በመተው የተፎካካሪ የፖለቲካ ፓርቲዎችን ተሳትፎና ውክልና የሚያካትት የመግባባት ዲሞክራሲን ለመገንባት በተከለው ቁርጠኛ አቋም የተለያዩ ድምጾች በመንግስት ከፍተኛው እርከን ላይ እንዲካተቱ ሆነ። በዚህም የህዝብ ድምጽ ዋጋ እንዳለው በተጨባጭ ማሳየት ተቻለ። ለኩሰው ይቀጣጠል የድል ሻማ።